ዛሬ 7 አመት ወይንም 2010 መጨረሻው በጀት መዝጊያ ሐምሌ ነሐሴ ይመስለኛል ወቅቱ ወደ ስራ የገባንበት ዘመን ነበረ። እጃችን ላይ 1000 ብር ካፒታል አልነበረንም እና እንዳጋጣሚ ሆኖ የወጣቶች ፈንድ ወይም ደግሞ ሪቮሉሽን ፈንድ ተብሎ መጣ። በሱ አማካኝነት 350 ሺህ ብር ነው እንግዲህ ከፍታ ያገኘ ነው ማለት ነው። ከ1000 ካፒታል ከዛሽ ተነስተን ግን 350 ሺህ ብር ካፒታል ያደረገን ወይም ያደረሰን ስኬት ባንክ ነው። ከዛ በመቀጠል እንግዲህ 850 ሺህ ያደረሰ ሁለተኛ ዙር ላይ በ800 ሺህ ነው ወደ ስራ የገባን። በ350 ሺህ ሸዷን ለማስተካከል አንዳንድ ሚክሰሮችን ለማስተካከል ትንሽ ለስራ እንቅስቃሴ ሊፈጥርልን አልቻለም ነበር። ያው እንትኑን ገለጸልን እንጂ በ800 ሺህ ብር ግን ወደ ስራ የገባንበት ነው ማለት ነው። እና እኛም ታማኞች ስለነበር ባንኩም ደግሞ አምኖን ያደረገልን ነገር በሰዓቱ መልሰናል። የመጀመሪያ ደረጃ ምንድነው ምሰራ የሚለውን ነገር የሚሰራውን ነገር ማወቅ አለበት። የሚሰራውን ይዞ ወደ ስኬት ሲሄድ ያው ስሙም ስኬት ነው። ስኬትን እያወራ ነው የሚሄደው፣ ስኬትን ይዞ ነው የሚወጣው ብዬ ነው ማምነው።